ሰላም ጤና ይስጥልኝ። የዛሬ አበይት መረጃዎቻችን ተሰናድተዋል። በኢትዮጵያና በሶማሊያ መካከል ያለው የዲፕሎማሲያዊ ፍጥጫ አሁንም ወዴት እየገፋ ነው? አሜሪካና ኢራን ወደ ለየለት ወታደራዊ ግጭት እያመሩ ነው። የኑሮ ውድነቱና የዓለም ባንክ ብድር አፈጻጸም ምን አዲስ ነገር አለው? እንዲሁም በመላ ሀገሪቱ ተግባራዊ እየተደረገ ያለው የዲጂታል መታወቂያ ምን ፋይዳ አለው? ዝርዝር መረጃዎቹን አሁን እናቀርባለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። በዛሬው ቀዳሚ መረጃችን የምንመለከተው በኢትዮጵያና በሶማሊያ መካከል ያለው ዲፕሎማሲያዊ ውጥረት አሁንም በዓለም አቀፉ ማህበረሰብ ዘንድ ትልቅ ትኩረት እየሳበ መሆኑ ነው። ሞቃዲሾ የኢትዮጵያ ዲፕሎማቶች ሀገር ለቀው እንዲወጡ ካዘዘች በኋላ ጉዳዩ አሁን ወታደራዊ ይዘት ወዳለው ፍጥጫ እንዳያመራ ተዘግቷል። በተለይ የቱርክ መንግስት በሁለቱ ሀገራት መካከል ያለውን አለመግባባት በሽምግልና ለመፍታት የጀመረው ጥረት የት ደረሰ የሚለው ጥያቄ የብዙዎች መነጋገሪያ ሆኗል። አዲስ አበባ በበኩሏ ቀጠናዊ ሰላም እንደምትሻ ብትገልጽም የባህር በር ፍላጎቷን ግን በምንም መልኩ ወደ ኋላ እንደማታስቀር በድጋሚ እያስታወሰች ነው። ይህ ጉዳይ በአፍሪካ ቀንድ ያለውን የጂኦፖለቲካዊ ሚዛን እንዴት ሊቀይረው እንደሚችል በዝርዝር የሚጠበቅ ይሆናል። ወደ ዓለም አቀፍ ዜናዎቻችን ስንሸጋገር ደግሞ በመካከለኛው ምስራቅ በአሜሪካና በኢራን መካከል ያለው ፍጥጫ ወደ አደገኛ ምዕራፍ ተሸጋግሯል። ዋሽንግተን በኢራን የሚደገፉ ታጣቂዎች በቀይ ባህር በሚያደርሱት ጥቃት መቆጣቷን ተከትሎ በቴሄራን ላይ የምትጥለው አዲስና ጠንከር ያለ ማዕቀብ መኖሩን እየገለጸች ነው። ኢራን በበኩሏ በማንኛውም የሉዓላዊ ጥሰት ላይ የማያዳግም ምላሽ እንደምትሰጥ ማስጠንቀቂያ ሰጥታለች። ይህ በሁለቱ ኃይሎች መካከል ያለው የቃላት ጦርነት የዓለም የንግድ መስመር በሆነው ቀይ ባህር ላይ ያለውን የመርከቦች እንቅስቃሴ ክፉኛ እያወከው ይገኛል። በተለይ ደግሞ የነዳጅ ዋጋ በዓለም ገበያ ላይ መጨመር ይህ ውጥረት ከፖለቲካ ባለፈ ወደ ዓለም አቀፍ ኢኮኖሚ ቀውስ እየተቀየረ መሆኑን አመልካች ሆኗል። በሀገር ውስጥ ዜናዎቻችን መንግስት የጀመረው አዲሱ የማክሮ ኢኮኖሚ ማሻሻያ በሸቀጦች ዋጋ ላይ እያመጣ ያለው ተለዋዋጭነት አሁንም ቅሬታዎችን እያስነሳ ነው። ምንም እንኳን ብሔራዊ ባንክ የውጭ ምንዛሬ ተመን ላይ የተወሰነ መረጋጋት አለ ቢልም በገበያ ላይ ያለው የዋጋ ንረት ግን የብዙዎችን ኑሮ እየፈተነ ይገኛል። ከዚሁ ጋር ተያይዞ የዓለም ባንክ ለኢትዮጵያ የፈቀደው የገንዘብ ድጋፍ በምን ያህል ፍጥነት ወደ ስራ ይገባል የሚለው ጉዳይ ትልቅ ተስፋ የተጣለበት ሆኗል። መንግስት የገበያ መረጋጋት ለመፍጠርና የዋጋ ንረቱን ለመቆጣጠር አዳዲስ ስልቶችን እየቀረጸ መሆኑን ቢገልጽም በተግባር ግን በሸማቹ ላይ ያለው ጫና አሁንም እየቀጠለ ነው። በሀገራችን ወጣቶች ዘንድ በከፍተኛ ሁኔታ እየተለመደ የመጣው የኦንላይን ስራና የዲጂታል ገቢ ጉዳይ ትልቅ ትኩረት እየሳበ ይገኛል። የኢንተርኔት ተደራሽነትና የዲጂታል ክፍያ አማራጮች መስፋፋታቸውን ተከትሎ ብዙዎች ከቤት ሆነው ለዓለም አቀፍ ኩባንያዎች በመስራት የውጭ ምንዛሬ ለማግኘት ጥረት እያደረጉ ነው። ይሁን እንጂ ከዚሁ ጋር ተያይዞ የሚመጡ የማጭበርበሪያ ድርጊቶችና ህጋዊ ያልሆኑ የኢንቨስትመንት ጥሪዎች የብዙዎችን ገንዘብ ለብክነት እየዳረጉ መሆኑ ይነገራል። ወጣቶች በእንደዚህ አይነት ስራዎች ላይ ከመሰማራታቸው በፊት አስፈላጊውን ጥንቃቄና እውቀት እንዲጨብጡ ባለሙያዎችን ይመክራሉ። ይህ የዲጂታል ስራ ዕድል በትክክል ከተመራ ለሀገሪቱ የውጭ ምንዛሬ ግኝትና ለስራ አጥነት ቅነሳ ትልቅ አቅም እንደሚኖረው ይታመናል። በመጨረሻም በመላው ኢትዮጵያ ተግባራዊ እየተደረገ ያለው የፋይዳ የዲጂታል መታወቂያ ምዝገባ አዲስ ምዕራፍ ላይ ደርሷል። ይህ መታወቂያ በተለይ የባንክ አገልግሎቶችን ለማግኘት፣ የንግድ ስራዎችን ለመስራትና የመንግስት አገልግሎቶችን በዲጂታል መንገድ ለመጠቀም የግዴታ እየሆነ መጥቷል። ይሁን እንጂ አሁንም ድረስ የቴክኖሎጂ አጠቃቀምና የመረጃ ደህንነት ስጋቶች በብዙዎች ዘንድ ጥያቄዎችን እያስነሱ ነው። መንግስት የዲጂታል ኢኮኖሚን ለመገንባት በያዘው እቅድ ውስጥ ይህ መታወቂያ እንደ ትልቅ ምሰሶ የሚታይ ሲሆን ዜጎችን በፍጥነት ተመዝግበው አገልግሎቱ እንዲጀምሩ ጥሪ እየቀረበ ነው። ይህ የቴክኖሎጂ ሽግግር የሙስናና የአሰራር መጓተትን ይቀንሳል ተብሎ ቢጠበቅም የአተገባበር ሂደቱ ግን አሁንም ጥያቄ የሚፈልግ ጉዳይ ነው። ለዛሬ ያዝናቸው ትኩስ መረጃዎች እነዚህ ሲሆኑ ለዚህ ቻናል አዲስ ከሆናችሁ ዘወትር ትኩስ ዜናዎችን ስለምንለቅበት ሰብስክራይብ በማድረግ ቤተሰብ ይሁኑ።